ማየቀለጡ ልጅ መኖር የሚለውን ጉዳይ ትክክለኛ መኖር እፈልጋለሁና እውነት ስለ ሀረር የሚገደው ሰው እውነት ስለ ሀረርን የሚወድ ሰው ስለ ሀረር የሚያስብ ሰው የሚጨነቅ ሰው ከጎኔ እንዲሆን እፈልጋለሁ። ተስፋውን በዚህ መንገድ ብትሄድ ተጽዕኖ መፍጠር ትችላለህ። ለክልሉ ሰላም ለማስራት ትችላለህ። ምርጫ ብቻ ማሸነፍ ሳይሆን የተሻለ ነገር መፍጠር ትችላለህ የሚለኝ ሰው እፈልጋለሁ። ታብ እያደረጋችሁ ሼር እያደረጋችሁ ፎሎ አላደረጋችሁ ፎሎ እያደረጋችሁ ጋይስ ሲጀመር የኛ ንጉስ አብይ ነው። የኛ ንጉስ አብይ ነው። ሙሉ ስብሰባ ነው ያልኩት። ከብዙ ድካም ላይ ተነስቼ ነው ላይቭ የገባሁት። ሼር እያደረጋችሁ ያው ትንሽ አድካሚ ነው። እስከ ሌሊቱ 7-8 ሰዓት ለዚሁ ለፓርቲ ስራ ምሻለው። እረፍት የሚባሉ ነገሮች የሉም እና ትልቅ ህልም ሲኖራችሁ ሀሳብ ሲኖራችሁ ማስተካከል የምትፈልጉት ነገር ሲኖር ዋጋ ትከፍላላችሁ። እኔ ሌላ ጉጉት ሀሳቤ እግዚአብሔርን በመፍራት በሰው ፊት በታማኝነት በቅንነት አሸንፌ ፓርላማ ከገባውም የህዝቡን ጥያቄ ለማንጸባረቅ ድሃ ተበደለ፣ ፍትህ ተጓደለ ግጥም ትችላለህ እያልኩ ጥያቄ ለማቅረብ ፈልጋለሁ። በእርግጥ ግን ጥሩ ነው። በእርግጥ አሸንፌ ከገባው እግዚአብሔር ሞገስ እንደሚሆነኝም አምናለሁ። ሼር እያደረጋችሁ ስ እንዲ ታብታብ ሼር እያደረጋችሁ ብዙ ሰው እንዲገባ አድርጉ። ጊፍተሮች ላችሁን ጊፍታችሁ ይለቀቃችሁ። አትለምን ከህዝብ ይዣለሁ 5 የጻፋችሁትን ይዣለሁ አስገባችኋለሁ። እንወያያለን። ግን ለነገርኳችሁ አሁን ወደ 600 ሰው ነው ላይቭ ላይ ያለው እና በፍጥነት ብዙ ሰው እንዲገባ አድርጉን። እስቲ ጊፍተሮች ካላችሁ ጊፍታችሁን እየለቀቃችሁ ጊፍት ካላችሁ ጊፍት እየለቃችሁ ፎሎ ያደረጋችሁ ፎሎ ያደረጋችሁ ሼር ያደረጋችሁ ታብታብ እያደረጋችሁ ያው ከኔ በለጠ ቲክቶክ አለሙ ታውቁታላችሁ። እኔ ኦልሬዲ አብዛኛው ጊዜ በፓርቲ ስራ ላይ ነው ማሳልፈው። ስለሆነም ሶሻል ሚዲያ ላይ ያለውን ብዙ ነገሮች እንትን አይደለም። አመሰግናለሁ። ቴንኪ በጣም ቴንኪ። እግዚአብሔር ያክብርልኝ። ግን አሁን ጊፍት ለሰጡ ሰው ከፓርላማው ሲመረጥ ምን ሊሰጣቸው ነው? መስጠት አለበት። አሁን ግድ የለም ይቅርብህ እያለው ምርጫውን እንትን ልትባል አይፈልግም። ይሄን ፖስቼማ ልታሰር ይሄን ፖስቼ ልታሰር ሰውዬው እንዳመጣበት ለራስህ ብላት መጀመሪያ ተስፋዬ ኮሜንቱ ላይ እኮ ነው። ኢሞጅ ፊት እስከ ምርጫው ፕላን ፕሌት ብላ መንግስታችን ፒስ ነው የሄደው ፒስ ነው ያ ያንተ ነው ጭንቅላቱ የቆለጤ ጫፍያ እኔ አንዳንድ ክፉ አይጠፋም በአላ አይባልም። ምስኪን ዋዬ ምን አለ ላይ በላይ ቢያስገባኝና እኔ መንበያዬን ባሳይ መጀመሪያ ምን ነው እንደተሰቀለው ነው ስጋ ቅብያ ስጋ ቅብ ሰው ድምፅ አላጠፋ ወራያ ኮሜንት አታነብ
አንተ ኤሊፔፕ የመሰልክ ሰውዬ እኛ እንደማንመች እያወቀ አንተ ኩባያ ኦኬ ጋይስ ይቅርታ ስራ ይዤ ነው የወጣሁት። ኦኬ አካውንቴ ወደ 30,000 ፎሎወርስ ነው ያለው። 30,000 ፎሎወርስ ነው ያለው። እስቲ ፎሎ አደረጋችሁ ፎሎ እያደረጋችሁ አካውንቴን አሳድጉት። ታማሚ ነሽ ያ ፎሎ እያደረጋችሁ ፎሎ እያደረጋችሁ አካውንቴን ኦኬ ታፕ ያደረጋችሁ እዚህ ደግሞ ይለያ ሬሳ ብሎ እየጻፈ እንትን ሙቆት ነው እንዴ? ፎሎ እያደረጋችሁ ጊፍተሮች ካላችሁ ጊፍት እየለቀቃችሁ እስቲ ጊፍት አይጠየቅም። መንግስት አለ እንደ ስገባ እንዴት አድርገህ ልበላ ነው እዚህ ጊፍት የጠየቅከን እንዴ? ኢሞጂ ፊት እንደው እውነት ነው። ኢሞጂ ፊት ነው። ምንድነው? ወዴት ነው የሚሄደው ሰውዬ? አሁን አመለጠ። በዛ ትከፈላላችሁ። የለችም። አንድ ሰው የለም። ብሩክቲ አንቺ ጋር ሰው ቀየረ። ተወዳዳሪ ቀይሮ ነው። ይቅርታ በጣም ተወዳዳሪ ቀይሮ ነው። ኧረ ጣጣ የለውም። እንዴት ነህ? ይቅርታ ቀጥሉ አለሽ አለን ወሳለን ደህና ነህ? እቺ ናት ደግሞ ተወዳዳሪዋ አንዷ አለልሽ። እኔ ከተስፋውን ጋር ነው የምሆነው። ጋይስ ከተስፍሽ ጋር ነው የምሆነው። መቀጣት እቅድ የለኝም። እንዴት ነሽ? ጌም ሊጫወት ነው እንጂ ለወጣች ላይቭ ላይ 450 ሰው አለ ጋይስ፣ እየገባችሁ ዱርዬ ነው ከወዳደረ ላይቭ ላይ ታብታብ እያደረጋችሁ ጋይስ ልንቀጣ ነው። ጌም እንዳንቀጣ እሺ። ግንባራት ለምን ሶስታችን አንጫወት? ምንድነው? እኔ ጋር እምቢ አለኝ። ላኩ እስኪ እሱ ለብቻ አድርገን ነው ወይስ እኔ? እሺ ነኝ ጫወት 400 ሰው እኮ ነው አለ ያለሽ አምባራ። እሺ ላኩ። እኔ ለምላክ እንትን እያለኝ ነው። አልፈልግም። የድሮ ብሩክቲ ላክ። እኔ እምቢ አለኝ። አይልክም። ተስፍሽ አንተ ላክ። ኦኬ ላኩ። ይሞክራል። ሄዳው የኔም ያው ነው። ኦኬ ለጀምር። መጣ። እሺ ቅጣት በ3000 ነው ጋይስ። ዋን ነው። እሺ በአንድ ጋላክሲ መቅጣት እንችላለን ጋይስ። ቲሞች ዋን ጋላክሲ ጋይስ የሀረር ልጆች ቆንጆ ናቸው ሲባል ነበር የምሰማው። እንደዚህም ጉድ አለ ለካ። ድብቁ ኢሞጂ ፊት ልጁን አመሰል ደግሞ ያቺ ከላይ ያለችው ግንባሯ እንዴት ነው እንትን የሚል ዳገት ፊት የአባ ገዳዱ ላይ ያለው የአባ ገዳዱ ላይ ትመስላለች። የአባ ገዳዱ ላይ ታውቀዋለህ ወይ? ወፍራም ወደ ላይ ይባል ወደ ላይ ጭንቅላት አለው።
አንተ ሰው ያመረርክ እንደ መንግስትነትህን ነው። እንዴት አበሰለኝ ይሄ ቆድፈው። አዎ ዱል ታረግ አላህ እዛ